Hello, everybody. Zare match the adjectives with the nouns. ወይም with ናውኖች ጋር እናዛምድ እስኪ። ኦኬ ማዛመድ ነው። match the adjectives with nouns. ኦኬ ከስሞች ጋር እናዛምድ። በዚህ በግራ በኩል እንደምታያቸው አድጀክቲቮች ናቸው ያሉት። ኦኬ ሁልጊዜ የሚቀድሙት እነሱ ናቸው። ስም ደግሞ በቀኝ በኩል አለ። እነሱ ከኋላ ይመጣሉ ማለት ነው። እስቲ ለማዛመድ እንሞክር። ኮምፎርታብል ይለናል። ምቹ ምን ምቹ አካባቢ ሁኔታ ስንል ምን እንላለን? ምረጡ እስቲ። ኦኬ ኮምፎርት ዞን ካላችሁ ትክክል ናችሁ። ኮምፎርት ዞን ኦልራይት። ኮምፎርት ዞን ካላችሁ ትክክል ናችሁ። ምቹ አካባቢ ሁኔታ ሲኖር ኮምፎርት ዞን። Okay, fragile. How do we pronounce this word? Fragile. ይሄ ቃል እንዴት ነው የምናነበው? fragile. ተሰባሪ ማለት ነው። Okay? ተሰባሪ. what? እስቲ ምረጡለት። fragile what? item ካላችሁ ትክክል ናችሁ። item. fragile item ካላችሁ you good. እዚህ awful ይሄ ስናነበው ይሄ ቃል awful ምን ማለት ነው? አስቀያሚ ማለት ነው። አስቀያሚ መጥፎ። ከምን ጋር እናዛምደው እስቲ? awful what? awful weather ካላችሁ ሲ ላይ ካለው አስቀያሚ አየር ንብረት ወይም ሁኔታ ወይም ጸባይ ካላችሁ awful weather correct. genius what? genius ከትምህርት አንፃር ጭንቅላት ያለው ምን ተማሪ people student የሚለው የተለመደ ቃል ስለሆነ እስቲ ወጣ አድርገን people so genius people ካላችሁ you good. alright yummy የሚለው ቃል በምን መተካት ትችላላችሁ? delicious የታወቀ ቃል ይሄ ነው ብዙም ጊዜ so yummy ምን ከምን ጋር ይሄዳል? እዚህ ጋር ምረጡ እስኪ። የመጨረሻው አይቀርች አንድ ነች። food ካላችሁ ትክክል ናችሁ። okay ጣፋጭ ምግብ ስትሉ yummy ብዙም ጊዜ ህፃናት የሚጠቀሙት ቃል ነው። yummy food you can say okay yummy food. alright good thank you. የዜና መሰል ትምህርት ከፈለጋችሁ ዩቲዩብ ላይ ሂዱና በሰፊው ማግኘት ትችላላችሁ። ኦኬ you ነበርኩ ከሀምብል እንግሊሽ I'm out guys። በኦንላይን መማር ለምትፈልጉ እንዲሁም ደግሞ በአካል እኔ ጋር መታችሁ መማር ለምትፈልጉ በእነዚህ ስልኮች ደውሉልኝ። thank you I'm out goodbye.